እናቴ ልደታ እንደው እንደፈጠረሽ አድርገሽ ጠብቂኝ ልጆችንም ጠብቂልኝ ይሉ አሁን ይሄ ዓለማወቅ ነው ሰው ሆኖ ከሞተልን ሰው ሆኖ መከራ ከተቀበለልን የበለጠ የቀረበ የለም እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደደ አይደለም ይለው ለዓለም ነው የሰጠ ልጁን ይሄን ዓለም መቀበል አመጽ ነው ከሱ ስም ውጭ እኮ ሌላ ኃይል ያለው ስም የለም ቅዱሳን መላእክት እኮ ኃይል የሚያደርጉት በዚህ ስም ነው ቅዱሳን ሐዋርያት ታምራትን ያደረጉት ኃይል አግኝተው ዓለም እንድል ያደረጉት በዚህ ስም ነው በመስቀሉ ስንል ከቅርጽ ያለፈ ነው መስቀሉ ማለት እኮ መከራው ማለት እኮ ነው ምን ማለት ነው መስቀል ኃይላችን ነው መስቀል ቤዛችን ነው ስንል ምን ማለት ነው የጌታ የኢየሱስ ክርስቶስ መከራው ስቃዩ መስቀል ተብሎ ነው የሚተረጎመው መከራ መስቀል ቤዛ ነው ስንል ይሄ ቤዛ ሆነልን ማለት አይደለም ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ ያሳየውን ደግነት መልካምነት ማለታችን ነው አባ ሁሉ አባ አይደለም አባ ጨጓሬም አባ ኮስኳሴ አባ እስራኤሎሙስ መበዘያምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው ሮሜ 8 ምዕራፍ ፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው ስለዚህ ኢየሱስ አማላጅ ነው ለማይ ነው አይደለም ፋቸውን ሞልተው ደረታቸውን ነፍተው ለምን ማለት አይደለም ተለማመጠ ማለት አይደለም በእግዚአብሔር ቀኝ ያለው ስለኛ የሚፈርደው በጣም ድፍረት ነው ክርስቶስ ኢየሱስ ነው የሚለው የጥንት መጽሐፍ ግሪክኛው ግን የሚማልለው ነው የሚርበለው ሾለቁ በጎበዞ ስለ ሁሉም ቤዛ የሆነ ኢየሱስ ክርስቶስ የክርስቶስ አስተራቂነት የደም ዋጋ ከፍሎ በካሳነት በቤዛነት ነው አስተራቂነቱ በቀራንዮ የጀመረው ጩኸት እስከ ዕለተ ምጽአት እኮ ነው ይጮሃል ስለዚህ ማልዶ ነበር እየማለደ ነው ይማልዳል ማለት ምንድነው ችግሩ ኃጢአትን ሲያስተሰርይ ነበር እያስተሰረየ ነው ያስተሰርያል ማለት እኮ ነው በደሙ ደግሞ ዝም ብሎ አይደል የሚቆርሰው ስጋ የሚያፈሰው ደም ይቀርበላቸው የሚለው አይለያዩ ደሙ ለምሳሌ ለዘላለም ሕያው ነው ይጮሃል ኢየሱስን የክህነት ሥራ የኢየሱስን በእግዚአብሔርና በእኛ መካከል የማማለድ ሥራ ለመተካት መሞከር ማለት የእግዚአብሔር ልጅን የኢየሱስን ደም እንደማክፋፋት መቁጠር ነው ኢየሱስ ከመለኮትነቱ ላይ ሰውነትን ጨምሮ የተዋረደበትን ጉዳይ ለሰንበዲ ብሰጥ ማለት ነው አይምርህም እግዚአብሔር ወንጌል ነው ይሄ የኔ ፐርሰናል ቢዝነስ አይደለም መለኮት ከሰማይ ፈርሞ የላከው ፕሮግራም ነው አይቀልድም እግዚአብሔር በልጁ ደም እግዚአብሔር አይጫወትም አንድ ልጁን ገሏል ለከለ ላበድር አልችልም እግዚአብሔር የተቀበለው የኢየሱስን ደም ብቻ ነው አንዱ መምህር እመቤታችን በስቅለቷ ቀን ይላል አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል ምን ጉድ ነው ምንድነው እየሰማን ያለ ነው ግን እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው የምር ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያምኑ ናቸው እኔ በጣም ግራ እየገባኝ ነው ምንድነው እየሰማን እያየን ያለ ነው በዘመናችን ምን እየሆነ ነው እስቲ አንድ ቪዲዮን ስሙልኝ ያልተቀበለችው መከራ የለም ድንግል ማርያም ሕይወቷ በመንከራተት ያለቀ ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራሉ ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው አንተ የማን መሰለ ቤዛ የሆነው ደስ ይበልህ በቀራንዮ የፈሰሰው ደም የማን ነው ስጋን የለበሰ ከሷ ነው የሷ ደም ፈሷል የሷን ስጋ አይደል እንዴ ተዋህደው እምን በላው ምን ጠጣው ስጋ የማን ነው የሷ ነው እሺ ይሄ ምንድነው የሚባለው የምንበላው የእመቤታችን የቅድስት ድንግል ማርያም ስጋ ነው በዕለተ ዓርብ የነበረው ስቅለት የቅድስት ድንግል ማርያም ስቅለት ነው መስቀል ላይ የፈሰሰው ደምስ የእመቤታችን የቅድስት ድንግል ማርያም ደም ነው ምንድነው የሆነ ያለው የእውነት እኔ ግራ ገብቶኛል ምንድነው የሆነ ያለው አረተው ወዴት እየሄድን ነው መልስ እንዲሰጥበት እንፈልጋለን በመሰረታዊ ቅዱሳት መጻሕፍት አንስማማ በመጽሐፍ ቅዱስ አንስማማ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የእናንተ ከሳቴ ብርሃን ሐዋርያዊ ተሐድሶ ቤተክርስቲያን ተብሎ የሚጠራው ተቋም በመጽሐፍ ሐዋርያዊ ኦርቶዶክስ ተሐድሶ ቤተክርስቲያን እሺ ያው እሺ የእናንተ ተቋምና የኛ ተቋም ወይ የእናንተ ተቋምና የኛ ቤተክርስቲያን ይቅርታ የእናንተ ተቋምና የኛ ቤተክርስቲያን አሁን ምን ያለከም ይኸውልህ ፊደል እየፈለክ አይደል ነገር የምትፈልገኝ እውነተኛው ነገር
ከሳቴ ብርሃን ሐዋርያዊት ኦርቶዶክስ ተሐድሶ ቤተክርስቲያን እናንተ ተቋም እሺ እና ደግሞ የኔ ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምትላት ተቋም እሺ ትችላለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና እናንተ በመጽሐፍ ቅዱስ አንስማማ የታወቀ ነው የተገለጠ ነው ስድስቱ መጽሐፍት ነው ምን ተቀበሉት እናንተ ያው የኛ 81 ነው በመጽሐፍ ቅዱስ እንኳን አንድ ያልሆነን ሰዎች እንዴት ነው በገድላችንን ገብታችሁ የምታረሙት ገድላችን ላይ አስተያየት የምትሰጡት ማለት በመሰረቱ ሳንስማማ መሰረቱን ተከትሎ ባሉ ነገሮች እንዴት ነው እንድንስማማ የምትጠብቁት ምን አገባችሁ ምለው ከዚህ ተነስቼም ጀምሮ ነው ጥሩ ነው ምን አገባችሁ ጥሩ ነገር ነው ይኸውልህ በመጀመሪያ እንደው ሰው እንዳታደናግሩ ይሄን መጽሐፍ ቅዱስ አሳትመው በመጽሐፍ ቅዱስ ማህበር አማካኝነት ለኢትዮጵያውያን ያበረከቱት ኦርቶዶክሳዊ ሊቃውንት 90% የነበሩበት ነው ይሄን ታውቃለህ አዎ በጃንሆይ በጎ ፈቃድ ኦርቶዶክሳውያን ናቸው ይሄንን ሲያወጡት 66 መጽሐፍ አድርገው ነው ያወጡት 1947 ዓመተ ምህረት 1954 አልነበሩ ኖ እኮ መጀመሪያ 66 አልነበሩ ያውቃሉ ይኸውልህ እኔ ደግሞ ማለት አሁን የ1954 እሺ ከዛ ላይ ተቆርጦ የወጣውን ማለት ነው ይሄ መጽሐፍ ሲታተም የኢትዮጵያ ቤተክርስቲያን አለችበት አዎ ስለዚህ ይሄ መጽሐፍ ቅዱስ ትክክል ነው ብላ ታምናለች ሙሉ አይደለም ትላለች እንጂ አዎ ትክክል ነው ብላ ዮሐንስ ወንጌሉ ነው ቆይ ይሄ ትክክል ነው ብላ ታምናለች 66ቱም ራሱ አሁን እዚህ ውስጥ ያለው መጽሐፍ ቁጥሩን ሳይሆን ትክክል ነው የምትለው ይሄ መጽሐፍ 66ቱ መጽሐፍ መልእክቱ ትክክል ነው ታምናለች አዎ ቅዱሳት መጽሐፍ ነው ብላ ታምናለች በጣም ጥሩ አሁን እንግዲህ ልበበል ምን ሆና ነው አሁን አንዴ 81 አንዴ 91 አንዴ 103 የምታረገው ምን ሆና ነው ከየት ነው ያመጣችሁ ብሎ ሲባል ልበበል ሁለትና ሶስት ምክንያቶች አሉ አንደኛ ይሄንን መጽሐፍ ያነበቡ ይሄንን መጽሐፍ የተጠቀሙ ሰዎች የያዘችውን ያስለመደችውን ትምህርት ስርዓት ወግ ባህል ልክ አይደለም እያሏት መጡ አንተ አስመራ ማተሚያ ቤት የታተመው የግዕዝ አዲስ ኪዳን እኮ ይሄው ነው 27ቱ ነው ገብቷል ሲለ መጽሐፍት 27 ናቸው በጣም ጥሩ በጊዜ የታተሙ መጽሐፍቶቿ የቀደም የሷ መጽሐፍቶች 27 ናቸው በጣም ጥሩ አሁንም 27 ናቸው አዳምጠኝ ልመጣልህ ነው እንግዲህ አሁን ብሉይ ኪዳኑን ላቆይልና አዲስ ኪዳኑ ላይ ስንመጣ ቤተክርስቲያን አዲስ ኪዳን ቤተክርስቲያን ነች አይደል የአዲስ ኪዳን ቤተክርስቲያን መልእክትና ጨመርኳቸው ያለቻቸው የብሉይ ኪዳን መጽሐፍት መልእክቶች የአዲስ ኪዳን መልእክቷን የሚቃረኑ ሆነው ካገኘህ ለምንና እንዴት ብለህ መጠየቅ አትችልም አይ በዚህ መጽሐፍ ሲሞግቷት የኔ መጽሐፍ ይሄ ጎደሎ ነው የኔ መጽሐፍ ሌሎች አሉ ብላ ነው የጨመራቻቸው መጽሐፍቶች ግን የአዲስ ኪዳን መልእክት መቀየር አቅም የላቸውም ትረዳኛለህ የአዲስ ኪዳን መልእክት እስካልቀየሩ ድረስ 90ም 80ም ታድርጋቸው ያንዲት ቤተክርስቲያን መልእክትን ግን በዚህ መጽሐፍ መሞገት ይችላሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመናፍቃን አደጋ ላይ ነው ያለችው እንግዲህ በተለምዶ መናፍቃን የምንላቸው ወንጌላውያንን ነበር አልድሮ መናፍቃን የምንላቸው ተሐድሳውያንን ነው አይደለም ዛሬ እንግዲህ እንዲለይልህ ምነግር መናፍቃን ቤተ መቅደስ ውስጥ ነው ያሉት መናፍቃን ካህናቱ ናቸው መናፍቃን ሊቃውንት ናቸው የሚባሉት ናቸው እንደው መነግራለሁ መናፍቃን መምህራንን የሚሉ ሰዎች ናቸው በምን አወቅ ከሆነ ትምህርታቸው በአደባባይ በዩቲዩብ በቴሌቪዥን በፌስቡክ ተመልከተው መናፍቅነታቸው የመዳን መንገድ አንድ ነው ብሎ የመጽሐፍ የእግዚአብሔር ቸርነት የመዳን መንገድ ብዙ ነው ብለህ ከሰበክ መናፍቅ ነህ እውነትን ከፍለ ነው በእውነት ላይ ጨምረህ ነው የምታስተምረው ማለት ነው መጽሐፍ ቅዱስ ክርስቶስ አዳኝ መካከለኛ ነው ብሎ ነግሮን አይታል እነዚህ መምህራን ያልካቸው ሰዎች አዳን መካከለኛዎች ብዙ ናቸው ብለው ካስተማሩ መናፍቃን ናቸው ቤተክርስቲያን በዚህ ተቸግራለች አሁን ስለዚህ አደጋ ላይ ነች እርሶም ይጋራሉ ማለት ነው መስቀለኛ መንገድ ላይ ነች ቤተክርስቲያንን የማትረፍና የማሻገር ጉባኤ ነው ይሄ ጉባኤ የሚለውን በትክክል ከተሄደ ነው ጉባኤው
ጉባኤ ተጠርቶ ህልውናዋን እንደ ቃሉ ካልያዘች በስተቀር እማትኖርበት ቀን እንደሚመጣ ተናግረናል። ብዙ ጊዜ ሰምታይ ሊሆን ይችላል። እኔ ራሴ የስነ መለኮት ጉባኤ የሃይማኖት ጉባኤ እንዲካሄድ ብዙ ጊዜ ጮክ ያለው እኔ። ስለዚህ ተጽዕኖ በሁለት መንገድ ነው። አንደኛ በመልእክቶቻችን ብዙ አውርተናል። ምዕመኑ ሰምቷል። ምዕመኑ ወደ መጽሐፍ ቅዱስ ፊቱን አዙሯል። ወደ መዳን ጥያቄ መጥቷል። አየ አሁን ምዕመኑ በመፍለስ ላይ ነው። እኔ እንኳ ከተነሳው ጊዜ ጀምሮ ወደ ወንጌላውያን 18 ምናምን ሚሊዮን የሚሆን ህዝብ ሄዷል። እኛ ወንጌልን ይዘን ከተነሳን በኋላ 12 ሚሊዮን የነበረው የወንጌላውያን አሁን ወደ 29 ሚሊዮን ደርሷል እየተባለ እየተወራ ነው። እመነኝ 18 ሚሊዮን ሄደምለው ከኦርቶዶክስ ቤተክርስቲያን ነው የወጣው። ህዝብን የሚያቆመው የለም። አሁን ውስጥ ሆኖ ልቦ የሸፈተው ቁጥሩ ይበዛል። አሁን እንደ በፊቱ ለአባቶቹ አይደለም። አሁን እንደ በፊቱ አይደለም ህዝቡ። አሁን አየ በቀላሉ የሚሆን አይደለም። አይተውታል። አደጋ ላይ ናቸው ያሉት። ህይወተ ማርያም ድንግል የሚል መጽሐፍ ያላቸው አንድ ሊቀ ሊቃውንት አግኝቼ አናግሬ ነበር። በጣም ብዙ ቦታዎች ላይ በየሚዲያው ላይ ማያቸው ሰው ናቸው። እሳቸው መጽሐፍ ላይ ከዚህ በፊትም ይመስለኛል ከእርሶ ጋር ይሁን ወይ ከመርጌታ ጽጌ ስጦታው ጋር ስንጨዋወት አንስቼው ነበረ። ማርያም ስሟ ማርያም ስለሆነ እግዚአብሔር 7 አጋንንት አስገብቶባት ቀጣት ብለው የጻፉ ሰው ናቸው። ይሄ በጣም አስደንጋጭ ነው ለኔ። በስልክም ደውዬ አናግሬያቸዋለሁ። እኚህን ሰው ቅድስት ድንግል ማርያም ከሞት ተነስታለች ወይስ አልተነሳችም ብዬ መጽሐፍትን ጠቅሼ ስጠይቃቸው አልተነሳችም የሚሉ ሊቃውንት አሉ፣ ተነስታለችም የሚላሉ። አንተ ተነስታለች ማለት ከከበደህ አልተነሳችም ከሚሉት ጋር ብቻ አትግጠም እንጂ ችግር የለውም ዝም ብለህ ተቀመጥ ብለውኛል። ይሄን ከዚህ በፊትም ተናግሬያለሁ። እንዲህ አይነት ሊቃውንት ተሰብስበው የሃይማኖት ውሳኔ ለመወሰን ብቁ ናቸው ወይስ? ይሁን ቤተክርስቲያኒቱ አደጋ ነች። ምልህ እኮ 40 ሚሊዮን ምዕመን አለኝ የምትል የ40 ሚሊዮን ህዝብ ህይወት በእጇ ስላለ ነው። ስለዚህ እነዚህ ሊቃውንት በምናቸው ነው ሊቅነታቸው? አየ በምንነታቸው ነው መምህርነታቸው? በሐዋርያት ትምህርት ነው ወይ ነው የምጠይቅህ። አሁን በተክለ ሃይማኖት እንደሚዳን የሰበከ ሊቅ ነው ካልከኝ ነው የምጠይቅህ። አሁን በድንግል ማርያም ነው ድነት የሚገኘው ብሎ የተናገረ ሊቅ ነው ካልከኝ አየ ሊቅነታቸውን ጤናማ አይደለም እላለሁ። አርዮስም እኮ ሊቅ ነበር። ከዚህ አንፃር የኢትዮጵያ ቤተክርስቲያን በወንጌል የሆኑ ሊቃውንት የሏትም፣ ጥቂቶች ናቸው። አንዱ ቤተክርስቲያኒቱን አጋልጦ ፀሐይ ላይ ያወጣት በወረራም ይሁን በፈቃዷ ወደ ቤተክርስቲያን ያስገባቻቸው ከንቱ መጽሐፍቶች ናቸው። አየ በየዘመናቱ የተነሱ ሰዎች ሁሉ ወደድሁሽ አሏት ሁሉ እየጻፉ ያስገቡትን መጽሐፍት የአባቶቻችን እያለ ተቀበለቻቸው። ገድላት፣ ድርሳናት፣ ታምራት፣ ለፋፈ ጽድቅ ምናምን የምንላቸው መጽሐፍቶች ቅዱስ ሲኖዶስን የሚያህል አባቶች አሉ ተብሎ በሚነገርበት አገር ወረራ ሲገባ አንድም ቀን ነቅቶ ስለ ገድላት ተወያይቶ አያውቅም። አሁን ቅዱስ ሲኖዶስ ምንም እንኳን እድሜው 60 ዓመት ቢሆነው ተወያይቶ አያውቅም። ሊቃውንት ጉባኤው የማንን ጎፈሬ ነው የሚያበጥረው? ገድላት ድርሳናቱ ህዝቡን አፍዝዞ ስለያዘላቸው ጠያቄ የለባቸውም። ተሐድሶ ሲነሳ እኮ ነው አሁን ወገባቸው የተያዘው። ተሐድሶ እኮ ነው ገድላት ድርሳናትን ያሰጣቸው አደባባይ ላይ። ወንጀላቸውን ክደታቸውን ያጋለጠው እኮ ተሐድሶ ነው። እናንተ ናችሁ ቤተክርስቲያንን ለዚህ የዳረጋችኋት የሚል ነገር አለ። ይሄን በግልጽ ሁሉ ጊዜ ይሰማሉ አይደል? በየሚዲያው እኔ ደግሞ አሁን በድፍረት እነግርሃለሁ አይደል? እኛ ባንኖር ኖሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲያውም ከዚህ የከፋ ምን አደረጋችሁ? ይደርስባት በነገር ከመተግተግ ውጪ ምን ጠቀማችሁ? በጣም ጥሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነጠረ ትምህርቷ በመጽሐፍትና በጥቂት ሰዎች አይምሮ የሚገኝ የእውነት ትምህርት እንዳላት ወገባችንን አስረን የተከራከርንላት እኛ ነን። እሷ እኮ በየቀኑ ገድልና ድርሳን ነው የምትናገረው። እኛ ግን በስነ መለኮት የነጠረ ትምህርት በመጽሐፍት አላት፣ ጅምሯ ጤናማ ነው ብለን በዓለም አደባባይ የጮህን እኛ ነን። እሷ ግን ትምህርት የምትለው ታምሩን፣ ገድሉን፣ ድርሳናቱን ነው የነበረው። ይቀድስ የነበረው ከመቀደስ እንዲወጣ ያደረገ እኮ ተሐድሶ ነው። መናፍቅ ማን ነው? ጠንቋዮችን አንተ በቤተ ክርስቲያን ውስጥ እያገለገልን እያለን እኮ ካህናት ይወድቁ ነበር እኮ። በጌታ በኢየሱስ ክርስቶስም ስንል አጋንንት እኮ ከአገልጋዮች ላይ ይወጣ ነበር እኮ መቅደስ ውስጥ እያለን። ረዳናት። ሰይጣን ተሸክሞ ቀድሶ ከሚያቆርብ በኢየሱስ ስም የገላገልንለት ተሐድሶ ነው።
ማለትኛ ብቻ አይደለንም በመላው ሀገሪቱ የነበረው ተሐድሶ ኦርቶዶክስ ረድቷታል ትምርቷን አውጥቶታል የጎዳትን ትምርት አጋልጠን ፀሐይ አስመትተን ዛሬ በህዝቡ እንዲጠላ ያደረግነው እኮ እኛ ነን ረዳናት ጠቀምናት ከቅጣት ያዳናት ነው ቤተክርስቲያኒቱ አንተ ልጠይቅ ቲክቶክ አካባቢ ሰምተህ ታውቃለህ ገድላት ድርሳናት ታምራት የሃይማኖት መከራከሪያ አይሆኑም የሚለውን አዋጅ ሰምተሃል ከቅርብ ጊዜ ወደዚህ እንደዛ የሚሉ ቡድኖች አሉ ግለሰቦች ናቸው ከጥንት ጀምሮ ግን ገድላት ድርሳናት ዋና መመሪያችን ናቸው ብለው የሚከራከሩ እንደነበሩ አታውቅም ስለዚህ ተሐድሶ በመጀመሪያ ቤተክርስቲያኒቱን የጠቀመ የወንጌል እንቅስቃሴ ቡድን መሆኑን ማወቅ አለበት